ባለፈው ቪዲዮ ላይ ስለ ልጆች እድገት በተለይ ስለ ህፃናት እድገት ጀነራል ነገር ነግራችሁ ነበር። ዛሬ ስለ 3 ወር ህፃናት እድገት አስፈላጊ ነገሮች ልንገራችሁ። 3 ወር ልጆችን በ5 መንገድ ከፍለን እናያለን። የመጀመሪያው 3 ወር አካባቢ አይታችሁ ከሆነ በተለይ ልጆቻችሁ የምታዩ ከሆነ ሁለቱም ልጆቻቸው ወደ አፋቸው መውሰድ ይቀናቸው። ልጆቻቸውን በጣም ብዙ ጊዜ ክፍት አድርገው እንዲህ የነበረ እጃቸው ነው እንደዚህ ነበር ብዙ ጊዜ የነበረው። አንድ አውራጣቸው እንደዚህ ነበር የነበረው። ከዛ በኋላ ግን 5 ስንጣቸውን ክፍት ማድረግ ይጀምራሉ ማለት ነው። ልጆችን በሆድ ፕራክቲስ ለማድረግ ብትሞክሩ ጥሩ ነው። በተለይ በሆድ እያስተኛችሁ ከ2-3 ደቂቃ በቀን ውስጥ ብታደርጉላቸው አሪፍ። በዚህ ጊዜ ልጆች የቋንቋ አቅማቸው ይዳብራል። የቋንቋ አቅማቸው ከሚዳበርባቸው ነገሮች ውስጥ አንደኛው ምንድነው? የላንጉዌጅ ስኪል የምንለው ቃሎች በተለይ ይሄ ቫውል ነገሮች አይነት ነገሮችን ሊሉ ይችላሉ እና የመጀመሪያ የሚሉት ድምፆች እነዚህ ናቸው። ምናምን የሚሉት ነገሮች ሊሉ ይችላሉ። ሰላም ጤና ይስጥልኝ። ጤና ቶክ ተጀመረ። ከፕሮግራሙ ጋር ዶክተር ብሩክ ነኝ። ባለፈው ቪዲዮ ላይ ስለ ልጆች እድገት በተለይ ስለ ህፃናት እድገት ጀነራል ነገር ነግራችሁ ነበር። ዛሬ ስለ 3 ወር ህፃናት እድገት አስፈላጊ ነገሮች ልንገራችሁ። ምናልባት የዛን ጊዜ ያወሯቸው ነገሮች ስለነበሩ ለዛሬ ቪዲዮ ሊጠቅሙ የሚችሉ ነገሮች ስላሉ ምናልባት ሪፈር ብታደርጉት አሪፍ ነው። የባለፈው ቪዲዮ ለአንዳንድ ነገሮች እንድንግባባ ማለት ነው። እና የልጆችን እድገት ኖርማሊ በ5 አይነት መንገድ ነው ዛሬ የምነግራችሁ። የ3 ወር ልጆችን በ5 መንገድ ከፍለን እናያቸው። የመጀመሪያው 3 ወር ልጆች ላይ ማየት ያለብን ፋይን ሞተር ስኪልስ የምንላቸው ነገሮች ናቸው። እነዚህ ስኪሎች ምንድነው? የልጆች እጃቸውና እግራቸው አካባቢ ያሉ ስኪሎች ናቸው። ምንድነው? በዚህ ጊዜ ልጆች የመጀመሪያው 3 ወር አካባቢ አይታችሁ ከሆነ በተለይ ልጆቻችሁ የምታዩ ከሆነ ሁለቱም ልጆቻቸው ወደ አፋቸው መውሰድ ይቀናቸው። ሁለቱም ልጆቻቸውን አንድ ላይ አድርገው ወደ አፋቸው ያደርጋሉ እና ልጆቻቸው ወደ አፍ ይወስዳሉ። ከዛ በተረፈ ደግሞ የሆነ ነገር ግራስፕ አንድ ላይ ልጆቻቸው በደንብ አንድ ላይ በሰፊው ለምሳሌ ያጫወታችሁ ከሆነ ፀጉራችሁ ቶሎ የሚጨፍ ነገር ያደርጉባቸዋል። ያዝ ነገር ያደርጋሉ በ3 ወር አካባቢ እና ለ10 ሰከንድ ያዝ አድርገው ይቆዩባቸዋል። ያ ነገር ይዘው ይቆያሉ እና ይሄ ግራስፕ የማድረግ አቅማቸው መጨመሩን ያሳያል ማለት ነው። ከዛ በተረፈ ልጆች በዚህን ጊዜ ልጆቻቸውን በጣም ብዙ ጊዜ ክፍት አድርገው እንዲህ የነበረ እጃቸው ነው እንደዚህ ነበር ብዙ ጊዜ የነበረው። አንድ አውራጣቸው እንደዚህ ነበር የነበረው። ከዛ በኋላ ግን 5 ስንጣቸውን ክፍት ማድረግ ይጀምራሉ ማለት ነው። ከዛ በተረፈ ግሮስ ሞተር ስኪልስ የምንላቸው ወይም ደግሞ ከባባድ የሰውነታቸው ክፍሎች ትልቅ መስሎች ናቸው። ትልቅ ጆይንታቸው ሙቭ የሚያደርግበት ስኪል ነው። ይሄኛው ስኪል ደግሞ በዚህ ጊዜ ልጆች ልክ ከፍ በምታደርጓቸው ያዝ ስታደርጓቸው የሆነ ሳምሃው በእግሮቻቸው እግሮቻቸው ትንሽ ሰውነታቸውን የሚያዝ ነገር ያመጣሉ ወይም ደግሞ የመሞከር ነገር ይመጣል። ከዛ በፊት ልስስ የነበር አሁን ግን ልክ ስታደርገው ሰፖርት ማድረግ ይጀምራል እግራቸው ማለት ነው። ከዛ በተረፈ አንገታቸው መያዝ የሚጀምሩበት ጊዜ አንገታቸውን በደንብ ሰፖርት ማድረግ የሚጀምሩበት ጊዜ ነው። ከዛ በፊት አንገታቸውን ይዛችሁ ብዙ ነው የምታደርጉት። አሁን ግን ቀስ ብላችሁ ብትተዋቸው ፕራክቲስ ብታደርጓላቸው በተለይ ሰፖርት ለማድረግ ወይም ተወት ብታደርጉት አንገታቸው በደንብ መደገፍ ይጀምራሉ። ከዛ በተረፈ ልጆች በዚህ ጊዜ በሆዳቸው ማስተኛት ብትጀምሩ በአንገታቸው ትንሽ ከፍ አድርገው 45 ዲግሪ ከሆዳቸው ከተኙበት 45 ዲግሪ አንገታቸውን ከፍ ለማድረግ ይሞክራሉ ማለት ነው። ይሄ ዴቨሎፕ የሚያደርጉበት ጊዜ ነው። በዚህ ጊዜ ልጆችን በሆድ ፕራክቲስ ለማድረግ ብትሞክሩ ጥሩ ነው። በተለይ በሆድ እያስተኛችሁ ከ2-3 ደቂቃ በቀን ውስጥ ብታደርጉላቸው አሪፍ ማለት ነው። በሆዳቸው ማስተኛትም ማለት ከዛ በተረፈ በዚህ ጊዜ ልጆች የቋንቋ አቅማቸው ይዳብራል። የቋንቋ አቅማቸው ከሚዳበርባቸው ነገሮች ውስጥ አንደኛው ምንድነው? የላንጉዌጅ ስኪል የምንለው ቃሎች በተለይ ይሄ ቫውል ነገሮች አይነት ነገሮችን ሊሉ ይችላሉ እና የመጀመሪያ የሚሉት ድምፆች እነዚህ ናቸው። ምናምን የሚሉት ነገሮች ሊሉ ይችላሉ። ከዛ ልጆች እነዚህ ነገሮች አያወጡም ነበር፣ ዝም ብለው ነበር የሚያለቅሱት እና እነዛ ነገር ሊሉ ይችላሉ። ከዛ በተረፈ እናንተ ለምሳሌ የምትሏቸው ከሆነ እነሱ ያን ነገር ኢንግሊሽ ለማድረግ ይሞክራሉ። ሊመልሱላችሁ ይችላሉ። ስትሏቸው እነሱ ይሏችሁ ይችላሉ። እነዚህ ቫውሎችን ለማለት መሞከር ያስፈልጋል። ከዛ በተረፈ የሆነ ድምፅ ሲሰሙ አንገታቸው ሊያዞሩ ይችላሉ። ለምሳሌ የሆነ ከባድ ድምፅ ቢሰሙ የሆነ ነገር ቢሰሙ ወደዛ ነገር ፎከስ ሊያደርጉ ይችላሉ። ስለዚህ የመስማት አቅማቸው ዳበረ ማለት ነው እና ስለዚህ ላንጉዌጅ ስኪላቸው ኮሚኒኬሽን ስኪላቸው የሚዳበርበት የመጀመሪያ የምናያት ሳይን 3 ወር ላይ እቺ ነች ማለት ነው። ከዛ በተረፈ ኮግኒቲቭ ስኪላቸው ደግሞ የአእምሮ እድገታቸው የምናይበት ነገር ምንድን ነው? በዚህ ጊዜ ልጆች ከዛ በፊት የሚታያቸው ነገር በሙሉ የሆነ ድብዝዝ ያለ ሼፕ ነው። ሼፕን በደንብ አይለዩም ነበር። አሁን ግን ሼፕን መለገት ስለሚጀምሩ የሰዎችን መልክ ወይም ሰዎች እንደሆኑ ፌሳቸውን መለገት ይጀምራሉ። ስለዚህ ሰዎችን ፎከስ ወይም ፋሚሊየር የሆኑ ነገሮችን ለማየት ምናምን ይሞክራሉ ማለት በጣም አቴንሽን ሊሰጡ ይችላሉ። በደንብ እንኳን የሆነ ሰው ባይለዩም ግን ፌስ እንደሆነ የሆነ
መልክ እንደሆነ ሊለዩ ይችላሉ ማለት ነው። ከዛ በተረፈ ልጆች ኦብጀክቶችን ፎሎ ያደርጉ። ለምሳሌ መጫወቻቸው አስተኝታችሁ የሆነ ነገር እንዲህ እንደ ፔንዱለም ነገር ብታደርጉላቸው በአይናቸው ያን ነገር ፎሎ ሊያደርጉ ይችላሉ ማለት። ስለዚህ ይሄ አንድ የአእምሮ እድገታቸውን ምንለካበት ነገር ነው ማለት ነው። ከዛ በተረፈ ልጆች በዚህን ጊዜ የሚያገኙት ነገር በሙሉ ወደ አፋቸው ያስገባሉ። ግራስፕ ማድረግ ስለሚችሉ መያዝ ስለሚችሉ በሁለቱም እጃቸው በመያዝ በአንዱ እጃቸው መያዝ አይችሉም። አሁን በጊዜ የሆነ ዕቃ ብትይዙ መያዝ የሚችሉት በሁለቱም እጃቸው ግራስፕ ማድረግ የሚችሉት በአንድ እጃቸው መያዝ አይችሉም። በዚህ ጊዜና አይዘው ወደ አፋቸው እንዲያደርጉ ስትሬት የሆነ ማለት በዚህ እንደዚህ እያደረጉ በተኙበት እንደዚህ ሊጫወቱበት ይችላሉ በሁለቱም እጃቸው ይዘው ማለት ነውና ይሄ ማየት የምትችሉበት ስታይል ነው። ከዛ በተረፈ ኢሞሽናሊ ሶሻሊ ያላቸው ደግሞ ስኪል በዚህን ጊዜ ልጆች ስማይል ማለት መሳቅ ሳይሆን ፈገግ ማለት የሚጀምሩበት ታይም ነው። ከዛ በፊት ሰዎች ልጄ ፈገግ ይላልና ይችላሉ፣ ግን በትክክሉ ፈገግ የሚሉበት ታይም አሁን ይሄኛው ታይም ነው። በተለይ ድምፅ ሲሰሙ የሆነ ድምፅ የሚያውቁት ድምፅ ሲሰሙ ምናምን ነገር ፈገግ ሊሉ ይችላሉ ማለት። ከዛ በተረፈ ፋሚሊያር የሆኑ ፌሶች በማዩበት ጊዜ ምናምን ነገር ከእነሱ ጋር የሆነ አይነት ኮንታክት መፍጠር ይፈልጋሉ ማለት። ከዛ በተረፈ ልጆች በዚህ ጊዜ በጣም ሊነጫነጩ ይችላሉ። በጣም ዲስኮንፈርት በሚሆኑበት ጊዜ ቢሆን ነገር በማይመቻቸው ጊዜ በጣም ሊያለቅሱ ይችላሉ። ይሄም አንደኛው ሶሻል ኢሞሽናል ስኪላቸው የሚዳበርበት ጊዜ ነው ማለት። በዚህን ጊዜ እነዚህ ነገሮች ከሌሉ ሐኪም ማማከር አለብን ብዬ ማሰባቸውን ልጆች እነዚህ በሶስት ወራቸው እነዚህ ነገሮች ካላረጉ ይህን ነገር ወደ ሐኪም ቤት መውሰድ አለባችሁ የሚላችሁ ፖይንቶች ልንገራችሁ እንደጠቅለያ ማለት ነው። የመጀመሪያው በዚህ ጊዜ ልጆች ምንም አይነት ልጆች አንገታቸውን ሰፖርት ለማድረግ ምንም አይነት ጥረት ማያደርጉ ከሆነ ሙሉ ደግሞ ሰፖርት ሊያደርጉ ይችላሉ፣ ግን ምንም አይነት ጥረት ማያደርጉ ከሆነ ከዛ በተረፈ ደግሞ ለድምፅ ምንም አይነት የሆነ ሪስፖንድ ማያደርጉ ከሆነ ምንም ድምፅ ሲሰሙ አንገታቸው ማይዞር ከሆነ ምንም አፌክሽኔት ማይሆኑ ከሆነ ማሳየት አለባችሁ። ከዛ በተረፈ የሆነ ነገርን አት ላይን ኦፍ ሳይት ለምሳሌ የሆነ ነገር አንገታቸውን እንዲያደርጋችሁ ከፍ ያለ ነገር እንድታሳዩቸው ያን ነገር ለማየት ትኩረት የማይሰጡ ከሆነ ሁል ጊዜ አንድ ጊዜ ላይሰጡ ይችላሉ፣ ግን በደንብ አተኩሮ ማየት ያስፈልጋል። ማያደርጉ ከሆነ ይሄም እንደዛ ማድረግ ሊያስፈልግ ይችላል። ከዛ በተረፈ ደግሞ ወደ አፋቸው ምንም ነገር የማይወስዱ ከሆነ በቃ ምንም ነገር ወደ አፋቸው ማያስገቡ ከሆነ ማያነሱ ወደ አፋቸው ማያደርጉ ከሆነ ይሄም ምናልባት አቴንሽን ሊፈልግ ይችላል። የሆነ ችግር አለበት ብቻ ማለት ሳይሆን ግን ሐኪም ባያቸው ወይም ደግሞ ፎሎ ቼክ ብታስደርጓቸው አሪፍ ሊሆን ይችላል ማለት። ከዛ በተረፈ ግን ስለ ልጆች እድገት ስናቅ ማወቅ ያለብን አንደኛም ብዙ ፋክተሮች የልጆች እድገት ሊዘገይም ሊፈጥንም ይችላል። ስለዚህ ሁሉም ነገር የሆነ በጣም ስትረስ እንድትሆኑ አይደለም የምንነግራችሁ፣ ግን እኛ ጋር ያልተለመደ ነገር አለ። ምንድነው ልጆች ሲያማቸው የሆነ በጣም ትልቅ ችግር ሲገጥመን ወደ ሐኪም ቤት የምንለው፣ ግን ፎሎ አፕ ቢደረግላችሁ እድገቱ ምን ይመስላል ብሎ ቼክ ለማድረግ እንደ ኢንፎርሜሽን ይሆናችኋል ብዬ ነውና ስለዚህ በእነዚህ ነገሮች ማየት ትችላላችሁ። የዛሬው ፕሮግራም በዚህ ጨርሻለሁ። አብራችን ዶክተር ብሩክ ነኝ። ቻው።